ስሜ ትንግርት ኢዮብ ይባላል። የወረዳ 2 ሴት ሊግ ሰብሳቢ ነኝ። ስንታየው ባህሩ እባላለሁ። የቀጠና 41 የሴት ሊግ መሰረታዊ ፓርቲ ሰብሳቢ ነኝ። ስሜ አለሚቱ አዳነ እባላለሁ። አካባቢው ዋስ ነኝ። መሰረታዊ ፓርቲዋ የሰራናቸው ስራዎችን በጥቂቱ ለመናገር ያክል ለምሳሌ ከከተማ ግብርና አንፃር ከተማ ግብርና ባለን ቦታ ላይ የዶሮም አለን። ከተማ እንደዚህ እንደምታየው ቆስጣ፣ ጥቅል ጎመን፣ ቃሪያ፣ ሰላጣ የተለያዩ የከተማ ግብርናዎችን በዚህ መልኩ ሰርተናል። ቤት እድሳትም አድሰናል። 2016ም አሁንም 2017 ለአንድ ደሃ ሰሚራ አጃይብ ለምትባል ደሃ ቤት ሙሉ ለሙሉ በራሳችን በመሰረታዊ ፓርቲ ወጪ ሰርተን ወረዳው ባደረገልን ቦታ ሰርተን አስረክበናል። ያው እንደምታየው ዶሮቹን እያያቸው ነው። 71 ዶሮ አካባቢ ያለን እንቁላል ውጭ አንገዛም፣ እግዚአብሔር ይመስገን። እንደ ወረዳችን ካሉት 72 ህዋሳት ውስጥ የተሻለ ሞዴል የሆነ ህዋስ የቀጠና 41 ላይ 41 ኮሚኒቲ ህዋስ የተባለው ካሉት 8 ህዋሳት መካከል ተሽሎ ሞዴል ሆኖ መርጠናል ማለት ነው። ከዛ ባሻገር የሰላም ሰራዊትም ሴቶች በንቅናቄ እቺ መሰረታዊ ፓርቲ ሴቶችን በማሳተፍ ሰላም ሰራዊት እንወጣለን። ማዕድ ማጋራትም የተቸገረች አንድ እህታችንን ከ5000 ብር በላይ በመሆኑ አዋተን ደግፈናታል። አራስ ናት። ምንም ቤቷ ውስጥ የሚበላ የሚጠጣ የላትም ነበረ። እሷን ድጋፍ አድርገናል። የችፕስ ማሽንም እንደዚሁ ሰርታ ለምትለወጥ አንድ እህታችን ባለሀብት አስተባብረን የችፕስ ማሽንም ገዝተን ሰጥተናል። ሞዴል የሆኑበት ዋና ተግባራት ይህቺ ህዋስ ጠንካራና ግንባር ቀደም አባላትን ያቀፈችና በሁሉም ተግባራት ለውጥ ያላቸው አባላትን አካያዘች ናት። ከዚህም በተጨማሪ በርካታ ስራዎችን ሰርታለች። ከሰው ተኮር ተግባራት መካከል መሰረታዊ ፓርቲዋ በራሷ አሰባስባ ከአባላቱ ማሰባስባ የአንዲት እናትን ከሜዳ ላይ የወደቀች እናትን አንስታ መጠለያ በማሰራት ከወረዳው ጋር ተነጋግራ ቦታ በማስፈቀድ መጠለያ ቤት አሰርታ ከጎዳና አንስታ ባለቤት አድርጋታለች። ከሁሉም በላይ ደግሞ ሞዴል ያደረጋቸው ቁጠባ ነው። የቁጠባ ባህላቸው በጣም ለህዋስ የግንኙነት ጊዜያቸው ተጠቃሚ እና እንዲገናኙ ሁልጊዜ እንዲገናኙ የማድረግ ስራ አድርገዋል። አሰራርና አደረጃጀትን በማስጠበቅ የተሻሉ ናቸው። የህዋስ ውይይታቸውን ባለማቆራረጥ በመወያየት ሪፖርት በአግባቡ ለሚመለከተው አካል በተዋረድ እያስተላለፉ ይገኛሉ። ተመልሶ ማደራጀትን አንጻር ራሳቸውን በስነ ስርዓት አደራጅተው አመራርም ቀይረው ራሳቸውን አደራጅተዋል። አባላቱንም ገምግመው ሂስ ተሰታተው እቅድ አቅደው ይገኛሉ ማለት ነው። አጠቃላይ እቺ መሰረታዊ ፓርቲ ኮከብ መሰረታዊ ፓርቲ ለየት የሚያደርጋት በራሳችን ባለሀብቶችን በማንቀሳቀስ ሴት ባለሀብትንም ጭምር ወደ ሊጋችን በማስገባት ወደ ሴት ሊግ ሴት ባለሀብቶችንም ጭምር ወደ ሴት ሊግ በማስገባት ልክ እንደዚህ የተቸገሩትን ሴቶች እንዲደግፉልን አድርገናል። ቀጣይም በሊጉ የሚመጣው ማንኛውንም ተልዕኮ በግንባር ቀደምነት ወስደን እቺ ኮከብ መሰረታዊ ፓርቲ ግንባር ቀደም ሆነን ሰርተን እስካሁንም ተሸላሚ ነን። ቀጣይም እንግዲህ ሰው ተኮር ስራዎችን እንደ ሴት ሊግ እንሰራለን ብለን አስበናል።